أتوركتي بركة سكينة ركمو. يتنقوكي. إيجا من يتما أما أوسي يتما هني بركة دوتك مسوب يعني. دوتك سوون مسوب لا ما ني مسوب. وجا كسو. ما كان جنني كده دعي أما Bobby Chagira, Gadamazani, Gendela Chamgira Ram Shachan, Gufamuruson, Gejur Baraga Gitam Shashogon, Golodam Dongan, Garagaru Gadapadichon, Aye Garate, Gintelawa, Gafaro Moragin Mai Batano Leland, Aye Namora. Hirbora manga, urura mache shurmo horore, shot gaf belecha mache bura murkon, aye Bobby Chagira. Lembo yami, leme murusi lak do dishmani, lebo le do di lange havali, lokka shaman lemem dundari, larbi ukon lash bi obal. በሃዲያ ባህል አንድ ሰው ሲሞት የለቅሶ ስነ ስርዓት እንደሟቹ ማንነትና ማህበረ ባህላዊ ደረጃ ይፈጸማል። ሙታን ግብአተ መሬት ከመፈጸሙ በፊትም የተለያየ የሽኝት ስነ ስርዓት ይደረጉላቸዋል። በብሔሩ እምነት አንድ ሰው ሲሞት የሽኝት ስነ ስርዓት የሚፈጸምበት ምክንያት ሟች በሰማይ የተመቻቸ ሁኔታ እንዲገጥመው በማሰብ እንደሆነም ይነገራል። ጥንታዊና አስገራሚ ባህል ካላቸው ብሔር ብሔረሰቦች አንዱ የሆነው ሃዲያ ደስታውንም ሆነ ሐዘኑን የሚገልጽበት የራሱ የሆነ የተለየ ባህላዊ ክዋኔዎችም አሉት። የሃዲያ ብሔር ባህላዊ የለቅሶ ስርዓት ክዋኔው ልዩ ልዩ ገጽታዎች ያሉት ሲሆን ክዋኔዎቹ ቅድመ ቀብርና ድህረ ቀብር ስነ ስርዓቶች ላይ የሚፈጸሙ ናቸው። የክዋኔዎቹ ፍጻሜ የሟች አስክሬንን አጅቦ ግብአተ መሬት ላይ ማኖር ነው። እንዴት ናችሁ የተወደዳችሁ የሃዲያ ሚዲያ ኔትወርክ ቤተሰቦቼ? በዛሬው ዝግጅቴ በሃዲያ ባህል ወግና ልማድ የመቀበሪያ ቦታ ከመቆፈሩ አስቀድሞ በስፍራው የሚደረገውን ስነ ስርዓት ከጅማሬው ጀምሮ አሳያችኋለሁ። እስከ ፍጻሜው ድረስም እንድትከታተሉኝ በአክብሮት ጋብዛለሁኝ። በሃዲያ ባህል የመቃብር ጉድጓድ በተፈቀደ አይቆፈርም። ጉድጓዱ ከመቆፈሩ አስቀድሞ በባህል ሽማግሌዎች አስፈጻሚነት የሚደረግ ስነ ስርዓት አለ። ስነ ስርዓቱ በብሔሩ አጠራር የበርቀሻ ስነ ስርዓት በመባል ይታወቃል። በርቀሻ የቃሉ ጥሬ ትርጉም ጉድጓድ መውጋት ማለት ሲሆን ይህም የሚያመላክተው የሟች አስክሬን የሚቀበርበትን ቦታ በገሶ ወቅቶ እድርተኞች እንዲቆፍሩ ማሳየትን ነው። የበርቀሻ ስነ ስርዓት የጀመረው በዚህ ጊዜ ነው የሚል በሰነድ የተደገፈ ማስረጃ ባይኖርም በጥንት አባቶች የህይወት ተሞክሮ ጥበብና ዕውቀት የተመሰረተ ድንቅ ባህላዊ ክዋኔ እንደሆነ ታላላቅ የሀገር ሽማግሌዎች ይመሰክራሉ። በቀብር ስነ ስርዓት ማከናወኛ ዕለት የሟቹ ቤተሰብ ቤተዘመዶችና ታዋቂ ሽማግሌዎች እንዲሁም ተረኛ እድርተኞች ከጠዋቱ 12 ሰዓት አካባቢ ተሰብስበው ወደ መቃብር ስፍራ ያቀናሉ። እዚያ ከደረሱ በኋላም ሲዋረድ በመጣው የሃዲያ ባህል ልማድና ወግ መሰረት አስክሬኑ የሚቀበርበትን ቦታ ወቅቶ የሚያሳየው ግለሰብ ለመውጊያው እንዲሆነው መሬት ላይ የተቀመጠን ገሶ የብሳና ቅጠል ቀንጥሶ በቅጠሉ ይዞ በማንሳት በሁለቱም እጆቹ አንድ ጊዜ መሬቱን ወቅቶ በግራ እጁ ወደ ፀሐይ መግቢያ በኩል ያስተኛል። ከዚያም በቀኝ እጁ በማንሳት ዳግም መሬቱን በመውጋት ገሶን ወደ ፀሐይ መውጫ በኩል ያስተኛል። ከዚያ በኋላ እድርተኞች አሊያም ጉድጓድ የሚቆፍሩ የሟቹን አስክሬን የሚያርፍበትን ጉድጓድ ሰውየው ወቅቶ ባሳየው ስፍራ ላይ ይቆፍራሉ። የፀሐይ መውጫና መግቢያ
በሃዲያ ብሔር ልማድና እምነት የጥሩና መጥፎ ገድ ተምሳሌት ተደርገው ይታያሉ። የፀሐይ መውጫ ወይንም ምስራቅ የአዲስ ተስፋ፣ የልምላሜ፣ የብርሃን፣ የሰላም፣ የጤንነትና የሀብት ተምሳሌት ነው። የፀሐይ መግቢያ ወይንም ደግሞ ምዕራብ የሐዘን፣ የመጥፎ ክስተት፣ የተስፋ መቁረጥና የጨለምተኝነት ተምሳሌት ተደርጎ ይወሰዳል። ስለሆነም አስክሬኑ የሚቀበርበትን መሬት ወቅቶ የሚያሳየው ሰው መሬቱን ወቅቶ ገሶውን ወደ ምዕራብ የሚያስተኛበት ምክንያት ሐዘን እንደገጠመው ለማመላከት ሲሆን ገሶውን አንስቶ ዳግም ከወጋ በኋላ ወደ ምስራቅ የሚያስተኛበት ምክንያት ደግሞ ሐዘኑ ሐዘን ሆኖ እንደማይቀጥል ለማሳየትና ለተቀረው ትውልድ አዲስ ተስፋ መኖሩን ለማመላከት እንደሆነም ይነገራል። ብሳና በሃዲያ ብሔር ልማድ ለጭርት ለሚያሳክክ ቦታ፣ ለመርዛማ ነፍሳት ለነደፉት ቁስል፣ ለእባጭ እንዲሁም በስለታማ ነገሮች ድንገት ተቆርጦ የሚፈሰውን ደም ለማስቆም መድኃኒት ሆኖ እንደሚያገለግል ይታመናል። ከዚያም ባሻገር የነገሮች ማርከሻ ተደርጎም ይወሰዳል። ገሶ በብሳና ቅጠል የሚያዝበት ዋና ምክንያት ዳግም ሐዘን እንዳይከሰት ማርከሻ ከመሆን ሌላ ሐዘን እንዳይጸናባቸው ይረዳል የሚል ልማድን የያዘ ተግባር ነው። የበርቀሻ ስነ ስርዓትን በሁለት ከፍሎ መመልከት ይቻላል። ይኸውም ከሟች ንብረትና ኃላፊነትን ለማግኘት የሚደረግ ስነ ስርዓትና ያለምንም ስጦታ የሚፈጸም ስነ ስርዓት ሊባል ይችላል። ወላጅ አባት ሲሞት የሟቹ ታላቅ ወንድ ልጅ የበርቀሻ ስነ ስርዓትን የሚፈጸም ሲሆን ከሟቹ ንብረትና ኃላፊነት ባህሉ በሚፈቅደው መሰረት የሚሰጠው ይሆናል። ሟቹ ከወለዳቸው ልጆች ውስጥ ታላላቆቹ ሴቶች ሆነው ወንድ ልጅ የመጨረሻ ቢሆን እንኳን የአባቱን አስክሬን የሚያርፍበትን መቃብር ቦታ ወቅቶ በማሳየት ለሚቆፍሩት ያስረክባል እንጂ በባህሉ ሴቶች እንዲተገብሩት አይፈቀድላቸውም። ሟቹ ከአንድ በላይ ሚስት ያለው እንደሆነ የመጀመሪያዋ ሚስት ወንድ ልጅ ያልወለደች ካልሆነ በስተቀር የመጀመሪያዋ ሚስት ወንድ ልጅ ከቀጣይ ሚስቶቹ ከተወለዱ ወንድ ልጆች በእድሜ ታናሽ ቢሆን እንኳን የበርቀሻ ስነ ስርዓት የሚፈጸመው በመጀመሪያ ሚስቱ ወንድ ልጅ አማካኝነት ነው። ይህ የሚሆነው ባህሉ ለመጀመሪያ ሚስት ልዩ ክብርና ዕውቅና የሚሰጥ ከመሆኑ ጋር ተያይዞም ይነገራል። ታላቅ ወንድ ልጅ አባቱ ሲሞት አጋጣሚ ሆኖ በአካባቢው ባይኖር እንኳን ትዳር አድርጎ ወንድ ልጅ የወለደ ከሆነ የሱ ልጅ ማለትም የሟቹ የልጅ ልጅ ሟች የሚቀበርበትን ቦታ በበርቀሻ ስነ ስርዓት ይወጋል። ስጦታውንም አባቱን ወክሎ ይወስዳል። ባህሉ የበርቀሻ ስነ ስርዓትን እንዲፈጽም የሚፈቅድለት ሆኖ በእለቱ መገኘት ያልቻለ ግለሰብ ያላገባ ከሆነ ግን ታናሽ ወንድም ስርዓቱን እንዲፈጽም ተደርጎ ታላቁን ወክሎ ስጦታ እንዲወስድ ይደረጋል። ሟቹ ወንድ ልጅ የሌለው ከሆነ ደግሞ የሟች ወንድም ከሌለው ደግሞ የአጎቱ ልጅ አስክሬኑ የሚያርፍበትን ስፍራ ያለምንም ስጦታ ወቅቶ ያሳያል። ከላይ የተጠቀሰው እንደተጠበቀ ሆኖ በሃዲያ ባህል ለሴቶች ልዩ ክብርና ቦታ ቢሰጥም የበርቀሻ ስነ ስርዓትን እንዲፈጽሙ አይፈቀድላቸውም። ይሄም ማለት ሴት ልጅ አግብታ ወደ ባሏ ስለምትሄድ የአባቷን ማህበራዊም ሆነ ኢኮኖሚያዊ ኑሮን ተክታ ከማስቀጠል አንጻር ክፍተት ሊፈጠር ይችላል የሚል እሳቤ በመኖሩ እንደሆነ ይነገራል። የበርቀሻ ስነ ስርዓት ሲፈጸም ባህሉ ስጦታና ዕውቅናን እንዲያገኝ ለፈቀደለት ግለሰብ ስጦታ እንደሟቹ ኢኮኖሚያዊ አቅም የሚወሰን ሲሆን የበርቀሻ ስነ ስርዓት ሲፈጸም ባህሉ ስጦታ እንዲያገኝ ዕውቅና ለሰጠው አካል የሚሰጠው ስጦታ እንደሟቹ ኢኮኖሚያዊ አቅም የሚወሰን ሆኖ ፈረስ አሊያም በቅሎ ከነሙሉ ኮሪቻ ልብስ፣ በሬ፣ የወተት ላም፣ ወይፈን ወይንም ደግሞ ጊደር በብሔሩ ከተለመዱ ስጦታዎች መካከል ናቸው። ሟቹ ከፍ ሲል የተጠቀሱ ንብረቶች የሌለው እንደሆነ መሬት መርጦ በአንዱ ስም ይወጋል። መሬትም የሌለው እንደሆነ ልብስ ከነበረው ካፖርት ወይም ደግሞ በጋሻ ጦሩ አሊያም በምርኩዙ ይወጋል ማለት ነው። በርቀሻ እንዲፈጸም ባህሉ የፈቀደለት የሟች ልጅ ስነ ስርዓቱን እንዲያከናውን የሚደረግበት ዋናው ምክንያት ስጦታ እንዲያገኝ ለማስቻል ብቻ ሳይሆን አባቱን ተክቶ ለሚያደርገው እንቅስቃሴ ዕውቅናና ሞራል እንዲሆን ታሳቢ ተደርጎ እንደሆነም ይታመናል።
በብሔሩ ልማድና ወግ መሰረት የቀብር ቦታ እንዲቆፍር ከላይ የተጠቀሱት ዝርዝር ነገሮች አንዱን ጠርቶ መሬት ወይፈን በሬ ጠርቶ ከወጋ የጠራውን መከልከል አይቻልም። በብሔሩ ባህል መሰረት የሟች ልጅ አስክሬኑ የሚቀበርበትን ስፍራ በመምረጥ ወቅቱ እድርተኞች እንዲቆፍሩ እንዲያሳይ ለማድረግም የሟች ወንድሞች፣ የእናቱ የቅርብ ዘመዶች፣ የባህል ሽማግሌዎች እና ሌሎችም ተሰብስበው ወደ መካነ መቃብር ያቀናሉ። ስፍራው እንደደረሱም የባህል ሽማግሌዎች የመቃብር ቦታውን የሚወጋበትን ገሶ በብሳና ቅጠል እንዲያነሳ ትዕዛዝ ይሰጡታል። ሊወጋ ሲልም በምን እንደሚወጋ ይጠይቁታል። እርሱም ቀደም ሲል ከተጠቀሱት ዝርዝር ነገሮች አንዱን በመጥራት የመቃብር ቦታውን የመውጋት ስነ ስርዓት ይፈጽማል። ስነ ስርዓቱ ስጦታ የሚያስገኝ ከመሆኑ ጋር ተያይዞ የቤተሰብንም ሆነ የቤተ ዘመድን ትኩረት ይስባል። ከላይ የተገለጸው እንደተጠበቀ ሆኖ ልጅና ሚስት ሲሞቱ ደግሞ ግብአተ መሬት የሚቆፈርበትን ስፍራ ወቅቶ የሚያስጀምረው አባወራ በመሆኑ ከሟች ልጁም ይሁን ከሚስቱ የሚያገኘው ስጦታ አይኖርም። እናት ስትሞት ሟች ከወለደቻቸው ወንድ ልጆች መካከል በእድሜ ታላቅ የሚሆነው በርቀሻን የሚፈጽም ሲሆን በብሔሩ ልማድና ወግ መሰረት ስጦታ አይሰጠውም። ይሁን እንጂ በድህረ ዘመናዊነት ምክንያት ባህሉ እየተበረዘ በመምጣቱ የተነሳ ከቅርብ ጊዜ ወዲህ አልፎ አልፎ ስጦታ የመቀበል ሁኔታም እየታየ መሆኑን ታላላቅ የሀገር ሽማግሌዎች ይናገራሉ። በሀዲያ ልማድ ሕፃን ልጅ ሲሞት በተለይም ወር ያልሞላው ከሆነ የለቅሶ ስነ ስርዓቱ ለዋቂ ከሚደረገው በእጅጉ ይለያያል። ገና ነፍሱ ከስጋው ስትለይ ልጅን ያክል ነገር ማጣት ሀዘኑ መራር ቢሆንም ልጅን ሰጥቶ የነሳቸው ፈጣሪን አስቀይመው ሌላ ልጅ እንዳይከለክላቸው በማሰብ ትንሽ አልቅሰው ወዲያው በጓሮ የቅርብ ጎረቤቶች በተገኙበት ምንም ለቅሶ ስነ ስርዓት ሳይካሄድ በድብቅ ይቀበራል። ለዘመድ አዝማድም ሆነ ለእድር አይነገርም። ከፍ ሲል ከተጠቀሰው እድሜ አልፎ የሚሞት ሰው አስክሬኑ ማህበረሰቡ በስምምነት በሰየመበት የቀብር ስፍራ የሚቀበር ሲሆን የበርቀሻ ስነ ስርዓትም በሟቹ እድሜ ክልል ልዩነት ይካሄዳል። በተለይም እድሜው ወደ 1 ዓመት የተጠጋ ህፃን ሲሞት የለቅሶ ስነ ስርዓት መከናወን ስለሚኖርበት የሟች ወላጅ አባት ከተረኛ እድርተኞች በተጨማሪ ከሰፈሩ ወይም ከዘመዶቹ ጥቂት ሰዎችን ይዞ ወደ መቃብር ስፍራ በመሄድ አስክሬኑ የሚቀበርበትን ቦታ ከፍ ሲል በተገለጸው ስነ ስርዓት መሰረት ወቅቱ ከመመለስ ባለፈ የሚያስገኘው ጥቅምም ሆነ የሚሰጠው ሀድራ የለውም። በሀዲያ ማህበረሰብ ወግና ልማድ አንድ ሰው ሲሞት ሟቹ ወይም የሟቹን ቤተሰብ የሚያውቅ ማንኛውም የብሔሩ አባል በአካባቢው በመገኘት አልቅሶ የመቅበር ባህላዊ እሴት አለ። በተለያየ መንገድ መረጃ እንዲሰራጭ ተደርጎ የሰማው ላልሰማው በማሰማት የቀብር ስነ ስርዓት የማስፈጸም ባህላዊ ኃላፊነትም አለበት። አሳማኝ ባልሆነ ምክንያት ቀብሩ ላይ መገኘት ያልቻለ ሰው ማህበረሰቡ የሚቀጣበት የራሱ መንገድም አለው። በማህበረሰቡ ልማድ መሰረት አስክሬኑን በቃሪዛ ተሸክሞ እስከ መቃብር በየመሃሉ አውርዶ እያሳረፉ ወስዶ የመቅበርም ኃላፊነት የእድርተኞቹ ሆኖ አስክሬኑ ጉድጓድ ውስጥ ከገባ በኋላ አፈር ሳይመለስ ቀደም ሲል በርቀሻ የሚፈጽመው አካል በቀኝ እጁ አፈር 3 ጊዜ ቆንጥሮ እያነሳ አስክሬኑ ላይ በመበተን ነፍሱን ፈጣሪ እንዲቀበል ይማጸናል። ባህሉ የሟቹን ሁለንተናዊ ስልጣን ስለሚሰጥ ምልጃው ይሰማል ተብሎ ይታመናል። የአፈር መመለሱ ክዋኔ እስኪጠናቀቅም ቆሞ ያስቀበሩ ቤተሰቦችና ዘመድ አዝማዶች የቀብር ስነ ስርዓቱ ከተጠናቀቀ በኋላ ከቆሙበት ስፍራ 3 እርምጃ ወደ ኋላ በመሄድ ይቀመጣሉ። በመቀጠልም የበርቀሻ ስነ ስርዓት የሚፈጽመው ልጅ ከቤተሰቦቹ መካከል በእድሜ የገፉ 2 ሽማግሌዎችን በግራና በቀኝ ይዞ በመቆም አስቀባሪዎቹን አመስግኖ በማሰናበት ባህሉ የሰጠውን ኃላፊነት በተግባር መወጣት ይጀምራል። ሽማግሌዎቹ አጅበውት የቆሙበት ምክንያትም በክፉም ሆነ በደጉ ከጎኑ መሆናቸውን ለማሳየት ነው። ቀደም ሲል በተጠቀሱ ስነ ስርዓት መሰረት 3 ጊዜ የሚደረጉ ተግባራት በብዛታቸው በብሔሩ ልማድና ወግ ነገሮች በ3 እንደሚጸኑ ማሳያዎች ተደርገው ስለሚወሰዱ ነው። በባህሉ መሰረት በማህበረሰቡ ልማድ በቀብር ስነ ስርዓቱ የተገኙ ሰዎች ለማስቀበር ከቆሙበት ቦታ ሳይንቀሳቀሱ በቆሙበት ቦታ ተቀምጠው ቢሰናበቱ አንዳች ነገር ይገጥማቸዋል ተብሎ ስለሚታሰብ ነው 3 እርምጃ ወደ ኋላ የሚራመዱት።
በባህሉ መሰረት እንዲያሰናብት የተፈቀደለት ግለሰብም ቀባሪዎቹን በሚያሰናብትበት ጊዜ አስቀባሪዎቹ ቁጭ የሚሉበት ምክንያትም ለሟቹ ነፍስ በገነት መልካም እንዲገጥመው በማሰብ ነው። የተወደዳችሁ የሃዲያ ሚዲያ ኔትወርክ ቤተሰቦቼ ዛሬ ስለ ባህላዊ የሃዲያ ማህበረሰብ የቀብር ስነ ስርዓት ያዘጋጀሁላችሁ ዝግጅት ይሄን ይመስል ነበር። እስከ ፍጻሜው ድረስ ስላዳመጣችሁኝ አመሰግናለሁ። ለቤተሰቤ አዲስ የሆናችሁ የሃዲያ ሚዲያ ኔትወርክን ሰብስክራይብ እንድታረጉ በአክብሮት እየጋበዝኩኝ ሐሳብ አስተያየት ካላችሁ ኮሜንት ላይ እንድታስቀምጡልኝ ጋብዛችኋለሁ። ሌላ ቀን በሌላ ዝግጅት እስክንገናኝ ሁላችንም ቸር ይግጠመን ቸር ሰንብቱ ስል እሰናበታለሁኝ። ቻው። Itoppe mora, la industria aye Afrika mora, Itoppe mora, aye Afrika kulfa, Itoppe mora, la industria, ma tocco te tu fa, aye no mora, gasoyo, aye butishkaro. Moran aye bobi chagira gade masani gende la chamgira ram shachan gufam rusun gejur baraga gitam shashogon golodam dongan garagaru gada padichon aye garade ginta lawa gafaro moran gin mai bat ganolelan aye namora Hirbora manga, hurura mache shurmo horore, shot gaf belecha mache buram urkon, aye bobi chagira. Lembo yami, leme murusi lak do dishmani, lobo le do di lange havali, lokka shaman lemem dundari, larbi ukon lash bi obal. Bigaracho. Ayo,